ልጋለሁ አንቺን ከዛ ታገበኛለህ። መጀመሪያ ማጣራት አለብኝ። እሺ አንቺ አሁን ከኔ ጋር ለመሆን ምን አነሳሳሽ? ስለምወድቅ ስለምትመቸኝ። ደስ ይልሻለሁ? ምን ደስ ይልሻል? ለምሳሌ ስነ ስርዓትክ ስነ ስርዓት አለክ። እኔ ስነ ስርዓት አለኝ? ያው አዎ ስነ ስርዓት አለክ። የሚዝረከረክ ሰው ታዝረከርካለህ ምናምን ነገር በቃ ከዛ የዘለለ ሰው አትነካም። አንተ ደስ የምትል ሰው ነክ። እኔ ለአንተ አልሆንም ስታይ ትሆኛለሽ። ምን ያንስሻል? አንተ የምትፈልጋት አይነት ሰው አይደለሁም ማለት ባህሪ ምናምን አታውቅም። እንዲሁ ስታይ ዝም ብለህ ስታይ እኔ ዳንስ የምትችል ሴት ነው የምወደው። ዳንስ አልችልም። በቃ እየተለማመድሽ ጠብቂ። እሞክራለሁ። እሺ መቼ ልምጣ? አንተ ደስ ባለ ጊዜ ደስ ባለ ሰዓት ና። እኔ ሁሌም ፍሪ ነኝ ለአንተ። ከጥምቀት በኋላ ብመጣስ? ምን ያህል ጊዜ ቀረው ጥምቀት? 1 ወር ከ10 ቀን። 1 ወር ከ10 ቀን ችግር የለም። ና እና እዚህ ተጋብተን ምናምን አብረን እንኖራለን። ሳንጠናና ነው እንደ የምንገባውማ? ምን መጠናናት ያስፈልጋል? በቃ መሆንክ ሌላ ምን መጥናት ያስፈልጋል? አሁን አንቺ ስተኝ የምታንኮራፊ ብትሆኝስ? እኔ አሁን ሴት ልጅም ሆነ ማንም ሰው አጠገብ የሚያንኮራፋ ከሆነ እንቅልፍ መተኛ አልችልም። እኔ የሚያንኮራፋ ሰው አልወድም፣ የሚፈሳ ሰው አልወድም። አንቺ እንደዛ ብታረጊ ሳንተዋወቅ እንዴት ነው የምንጋባው? አላረግም በቃ አላረግም። ብቻ ትተኛለህ። መጠናናት እያደር መታየት ያስፈልጋል። እያደር ማለት እየቆየን መጠናናት። 1 ወር ከ10 ቀን እኮ ረጅም ቀን እኮ ነው። በጣም ብዙ ጊዜ እኮ ነው ሞል እና ገና እንዳየሁሽ እንዳገባሽ ነው የምትፈልጊው? 1 ወር ከ10 ቀን ሙሉ አታየኝም እንዴ? አይበቃም? ከዛ በላይ ምንድን ነው? አሁን እኔን ለማወቅ እኮ 1 ቀን አይፈጅብም። እስካሁንም አውቀኸኛል። እሺ እኔ እናንተ ሀገር መጣሁ፣ ተግባባን፣ ወደድሽኝ እንበል። ስመጣ ልታገቢኝ አሰብሽ። ልክ ልታገቢኝ አገባሽኝ እንበል። በንጋታው ሀገር ሰላም ብለሽ ወይ ደግሞ አብረሽኝ ከኔ ጋር ልትተኝ ማታለት ስትወስጂኝ ሽንት መሽኛ ባይኖረኝ ምንድን ነው የምትይኝ? የት ሄዳል ሽንት መሽኛ? ከቦታ የት ሄዳል? ተቆርጦብኝ ቢሆንስ? ከሽንት መሽና ጋር ምን ጉዳይ አለኝ? በምን ትወልጃለሽ ታዲያ? በምን ትደሰቻለሽ ታዲያ? ከባድ ነው ግን ደግሞ አለ አውቃለሁ አለ። የትም አይሄድም። እኔ ግን እሱን ማመን አልችልም። ስለዚህ አልፈለግከኝም ማለት ነው። ችግር የለም። አልፈለግኩሽም። ችግር የለም። እሺ እኔ እናት እሺ፣ አመሰግናለሁ ግን አንቺ ስለፈለግሽኝ። እሺ እኔም አመሰግናለሁ ስለተውክ፣ ስለማትፈልገኝ አመሰግናለሁ። አንተ ሲጀመር ጥባራም ሰው ነክ አውቃለሁ። ሌላስ? ብዙ ሴቶች ምናምን ስለሚፈልጉ በቃ እንደኔ አይነት ከርታታ ምናምን ምንም አይደለም ለአንተ። ከርታታ ስትይ አክሰንትሽ አሳቀኝ። እሺ አይ እኔ ከእምነቴ ጋር ተመሳሳይ ሰው ጋር ነው መሆን ያለብኝ ብዬ አስባለሁ። አንቺም ከእምነትሽ ጋር ተመሳሳይ ሰው ነው የሚያስፈልግሽ።
ጀግና 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 የጀግና ልጅ በቃ በቃ እኔ ለዚህም ነው የምወድክ። በጣም ነው የምትመቸኝ። እናቴ ትሙት እኔም እንደዛው ነኝ። እኔ የራሴን እምነት ነው የምፈልገው። አንተ ወደ እኔና ወደ እኔ ምናምን የሚባል ነገር ሁላ እኔ አይመቸኝም። ይመችክ የራዳ ልጅ። ግን ወላሂ አገባለሁ እያልሽ ነበረ እንዴ? እንደማይሆን አውቃለሁ እንደማይሆን። አንተ ወደኝ ምናምን ወደ እኔ ከመጣት አገባለሁ። ግን ደግሞ እንደዚህ መጋተት ምናምን አልፈልግም። አሁን ወደ እኔና እስላም ሆንም ክርስቲያን ሆን ምናምን የሚባል ነገር ውስጥ አልፈልግም። አሁን ወድጄ ክርስቲያን ከሆንኩኝ አገባለሁ። አይ እኔ በጣም ታላቅሽ ነኝ። እኔ አልሆንሽም። በዛ ላይ እምነት አንመሳሰልም። ታላቅማ እኔ ከ30 ዓመት በላይ ነው የሚፈልገው። ከዛ በላይ ነገር 30 እንኳን አልሞላኝም። ግን እንትን 27 26 ትሆናለህ። 29 ዓመቴ ነው። እባክህ እኔ ከዛ በላይ ነው የምፈልገው። አይ እኔ አልሆንሽም። ከዛ በላይ ነው የምፈልገው መሆን እኔ ከዛ በላይ ነው የምፈልገው። ችግር የለም። አሁን ከኔ ጋር መሆን ፈልገሽ ነው? ከፈለገኝ ያው እፈልጋለሁ። እውነት እውነት ወላሂ አታስመጠኛ እንዴ? ችግር የለም። አይ መሆን ከፈለግሽ አይ አንተ ላትፈልገኝ እኔ ለምን እምላለሁ? ማለቴ አንተ እየቀለድከን እኔ ደግሞ ማላ አልፈልግም። አንቺም እኮ እየቀለድሽ። አልቀለድኩም። እኔ አንተ በቁም ነገር ከመጣ ለምን እቀልዳለሁ?